በነገራችን ላይ ከገድላትና ከታምራት መጽሐፎች አንፃር ለምን ብሎ የሚጠይቅ ትውልድ ማስነሳት ነበር ትልቁ እቅዳችን። ይሄ ደግሞ አሁን ተሳክቷል። በዚህ ረገድ ለምን ብሎ የሚጠይቁ ወጣቶችን ማበረታታት እንዳለብን ይሰማኛል። ከእግዚአብሔር ቃል ውጪ ያለውን ነገር በጠቅላላ ዝም ብሎ የመቀበል ባህል ሀገራችን ላይ ማብቃት አለበት። ኪሎ ሜትር ስታንዳርድ አለው። ኢትዮጵያ 1 ኪሎ ሜትር እንግሊዝ ወይም አሜሪካ 10 ኪሎ ሜትር ሊሆን አይችልም። ልክ እንደዚሁ የየትኛውም መጽሐፍ ስታንዳርድ የእግዚአብሔር ቃል ነው። ከእግዚአብሔር ቃል አንጻር የልብ ወለድ ሐሳቦችን የሰዎች ተረቶችን እየመዘነ የሚጥል ትውልድ ማስነሳት ትልቁና ሌላው አዲስ ትውልድ ፈጥረናል የሚሉ እብዶች መጥተዋል። ገድላትን ድርሳናትን የሚቃወም ትውልድ እኛ አመጣ ነው። ከዚህ በፊት አንድ እዚህ ቤተክርስቲያን ቄስ የነበረ ሰው ወጥቶ አርሴማ የምትባል እኮ በእኛ ዘመን አልነበረችም አለ እና ለካ ይሄ ይቅርታ ለቃሉ እብድ የሰማ ምንድነው ደንቆሮ የሰማለት ያብዳል የሚባለው ሰምቶ ስለማን ምንድነው እንደዚህ ነው እንዴ እናንተ የምትሰሙት ብሎ ደንግጦ ሊያብድ ይችላል። ምን ማለት ነው? ምንድነው ያው ዶሮ ባይልም በምሳሌ ሌላ ምሳሌ ሲገለጥ እኔ ሳልጮህ አይነጋም የሚል አይነት አውራ ዶሮ አለ አይደል ይባላል እንደዛ። እና እሱ ካላወቀው እሱ ቁና ያልሰጠው ነገር ነው ወይም እሱ ያልተማረው ነገር አዲስ የሚመስለው አካል አለ። ለማንኛውም ቤተክርስቲያኒቱ በሚዲያ ወጣ እንደዚህ አይነት ክርክሮችን አሁን አነሳች እንጂ በገድላት በድርሳናት በታምራት መጻሕፍት ላይ ስህተት አይኖርም የሚል ቤተክርስቲያኒቱ አስተምራ አታውቅም ከጥንት ጀምሮ። እንዴ አሁን እኛ ፈጠር ነው ብለው ሲናገሩ እናንተ ያመጣችሁት ሚዲያ ላይ ነው። ምሳሌ ስለ ቡና ክርክር ስለ እመቤታችን ትንሳኤ እነሱ ነገረው ነው እንደኛ የተከራከረ ነው። እመቤታችን ትንሳኤ ላይ ሌሎችንም ጉዳዮች ላይ ቡና ይጠጣል አይጠጣም እነሱ ብለው ነው። ሌሎችም በርካታ በገድላት በድርሳናት ላይ ያሉ ጉዳዮችን እኮ መምህራን በየጉባኤ ቤቱ ጸሐፊዎች በግላቸው በብራቸው ሲነጋገሩበት ቆይተዋል። እነሱ የሰሙት ስለ ሚዲያ ላይ ከሚዲያ አንፃር ነው አሁን የሰሙትና እኛ እነሱ ስላመጡት እነሱ ስላነሱት አይደለም እኛ እየተነጋገርን ያለ ነው። መጀመሪያም ሊቃውንቱ የሚያነሱትን ሐሳብ ነው እያነሳን ያለው። እኛም አሁን አጀንዳ አድርገን ስናነሳው ይሄው ቤተ ክህነት ድረስ ገብቷል እንዳይሉ ከገባ የቆየ ነው። እናንተ 11ኛው ሰዓት ላይ መጣችሁ 1 ሰዓት ላይ እንደቀሰቀሳችሁን አታስመስሉት ለማለት ነው። ሌላ